የሚመጣላቸው ሰዎች እኮ ጌታ ምስክሬ ነው። ድምጽ፣ ትንቢት፣ መልእክት፣ መገለጥ ምናምን የሚመጣላቸው ሰዎች ራሱ በመገኘቱ ውስጥ የሚቆዩ ሰዎች ናቸው። ምክንያቱም መጽሐፉ እንደዚህ ነው። ወደ ቀኝም ወደ ግራ ብትል ከኋላ ካለ መንገዱ ይሄ ነው በዚህ ሂድ የሚል ድምጽ ትሰማለህ። ድምጽ ራሱ የምትሰማው በእግዚአብሔር መገኘቱ ስትሆን ነው። ወዳጄ ድምጽ ራሱ ይመጣል። እዛ ጋር ለዋ አንተ ቁማ ይቅርብ ብሏል ጌታ አሜን ብላ ወደ ቸርች ወደ ቤት መገኘቱ እስካለው ድምጽ ራሱ የመጨረሻ መገኘቱ እስካለው ወዳጄ የ40 ደቂቃው ስብከት 40 ዓመት ነው የሚሆንብህ። ጌታ ምስክሬ በመገኘቱ ስትሆን ወዳጄ አነስቴዥያ የተወጉ ሴቶች ተቀደው እየዘመሩ ወልደዋል። የተቆጣጠራቸው ነው እኮ ህመማቸውን ያስረሳቸው። ከደማቸው ውስጥ ሲያልቅ ቁስሉን ኤክስፒሪየንስ ማድረግ ይጀምራሉ። ሄሎ እና ዝም ብለህ ኮንቲኒየስሊ ዝም ብለህ ከመገኘቱ ጋር መጣበቅ ነው ያለብህ አንተ። በቃ ይሄን መገኘቱን በደንብ ኤክስፒሪየንስ እንድታረገው የሚያረግን መዝሙር መስማት፣ ስብከት መስማት፣ ይሄ ዱላ፣ ይሄ ድብደባ፣ ወቀጣ የሆነ ምናምን ስተውና ስንሳሳት ራሱ እኮ ታውቃላችሁ አይደል? መገኘቱን ኤክስፒሪየንስ የሚያደርግ ሰው ነው ስህተቱን እየጠላው የሚሄደው። እውነት ውሸት? ከፍ አድርጉ እጆቻችሁ ከፍ በደንብ። አሁንም እንደገና አንደኛ ከእግዚአብሔር መገኘት የተነሳ ፈጽሞ ማትረሱትና ማትጨርሱት የእግዚአብሔር እረፍት በጌታ በኢየሱስ ስም በብርና በወርቅ አይደለም፣ በብርና በወርቅ አይደለም። ከእግዚአብሔር መገኘት የተነሳ በጌታ በኢየሱስ ክርስቶስ ስም ከዚህ በፊት ኤክስፒሪየንስ አድርጋችሁ የማታውቁት አይነት እረፍት በጌታ በኢየሱስ ስም በእናንተ ራስ ላይ ይሆናል። የእግዚአብሔር በረከት በያዕቆብ ራስ ላይ ይሆናል እንደሚል መጽሐፍ በጌታ በኢየሱስ ስም በጌታ በኢየሱስ ስም ከመገኘቱ የሆነ ሰላም፣ ከመገኘቱ የሆነ ጥበቃ፣ ከመገኘቱ የሆነ ምሪት፣ ከመገኘቱ የሆነ ምሪት፣ ከመገኘቱ የሆነ የደስታ ሙላት፣ የደስታ ሙላት። የእግዚአብሔር መንፈስ እንደዚህ ይናገረኛል። ለአንዳንዶቻችሁ ምርኮ እንደሚመለስ ሳቃችሁን ይመልስላችኋል። ለአንዳንዶቻችሁ ሰላማችሁን ይመልስላችኋል። ለአንዳንዶቻችሁ ደስታችሁን ይመልስላችኋል። ኢሳከ ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ